ሰውዬ ሐቀኛ ነው በጣም ማለት ነው። ሰው የዘራውን ያጭዳል ማለት አዩ ላይ ሰራ። እሱ የዛሬ ስንት ዓመት የሰራችውን ስራ ለዋ ላይ መተው ሰሩባት። እንግዲህ ካሜራ አስቀምጠው ምን ብለው ምናምን ብለው ሰይድ እኔ እንደተረዳሁት ልጁ አይናፋር ነገር ነው። ከዛ ሰይድ ለልጅቷ ለልጁ ቀለበት እንዴት እንደሚያስርላት ያሳያል። አንዳንዴ ፊልም ላይ ህንድ ፊልም ላይ ምናምን እንደምናየው ማለት ነው ያሳያል። ከዛ በኋላ ልጅቷ መታ በድንገት ጥንቅ ታደርገዋለች ማለት ነው። ከዛስ እንደተለመደው በረኪና አጠጣለች፣ ሰይድ ያገባታል። እኔ አሳዘንሽኝ እውነት የኔ እናት። ደግሞ እኮ ጓደኛዋን ልጅቷ እኮ ጓደኛ ናቸው እውነቴን ለመናገር ማለት ነው። ጓደኛ ሲሆን ያማል እውነት። አሁን እኔ ማለት ነው ሰይድ ማግባቱ ቢያናድደኝም ግን እኔ ካዩ ጋር ምንም አይነት ነገር ችግር የለብኝም። ለምን ምንም ስላልሆነች ዛሬ ሂጃቤ ልክ እንዳዩ ሂጃብ ማለት ነው ይንሸራተታል። አዩ ስታወራ በቃ 10 ሂጃቧን እያስተካከለች ነው እና የምታወራው። እኔም በቃ ሲቆ አንዴ ሂጃቤ ላስተካከል እንትላለች እየፈታች ታስራለች። እኔም እንደሷ ሆንኩኝ እና ለማንኛውም ምን ወሬ ላይ ነበርኩኝ? ሂጃቡን ስፈታው ወሬውም አብሮ ተፈቶ ሄደ መሰለኝ። ለማንኛውም እስኪ ወሬውም እንዲመጣልኝ ሰይድ ያደረገው እንዲገባችሁም ያያችሁትም ያላያችሁትም ካላችሁ እንድታዩት ማለት ነው። ይኸው አሁን ቪዲዮውን አንድ ላይ ስለምን እንደማወራ እንዲገባችሁ ማለት ነው። እና አንድ ላይ ነው ቪዲዮ ሲላሉ ሱራዴት ምረ ሱራዴት ከራ ገለገለ አራጋን ገሪን yoji sodaati akka dunu fadhu sigale me dunu fatta akka dunu fatta amarti harka qabdaami dhagalee si dhukkubsa dunu fadhe ammaan seen argu beeke beeza jaalalli kan kee na dhamaase urga guyyaa si argeeti bareedumsi kan kee funyaan kee dheeran akka itti si jaaladhu soo agartee rifeensi kan kee diiman sun kan warqii fakkaatu ufirra shaasha godha yeroo ati deemu abjuu hundaan na dhufta ija kiyya duraa baduu didde beeza iddoo si jaaladhu amartii tanarraa fuudhi hanga si jaaladhu jaalalli kenna dhamaasee ansi malee jiraachuu danda'u banad maaliif a'uuzu billahi Sayyidii kaameen dhaabata beeza akkasii dhaabata hay maaltaati dhaabata qoy beeza dhaaskee diraama dalagu jira dhaabatu waa haasoo jira diraama dalagu kan barbaadu anoon be keessi koyyuu na himteetti awwa maaltaati kana bangamane la beeza takka tasaya ilok beeza andon gorte kaameen durumay Sayyidii maal beeta akati baastee natti numne male aniyu wayin si jaaladha beeza maal wette sirri nu banne beeza no anu baddeera lakki ambari anu baddeera ne dhagee asla maal abjuu ነገር የፈዱ አረ ቤዛ በእናትሽ አዳምጪኝ የተሳሳተ እኔ እኮ አንቺ ስሚ አንቺ እኮ አጠገቤ የለሽም ለሱ እያስረዳሁት ነው እንዴት ልንገራት ፈራለሁ አለኝ እንደዚህ ብለህ ተንበርካ አድርግላት አዩ እንደዚህ አይደለም ቆይ ትስሚኝ እኔ ቤዛ ስሚኝ ቆይ አንድ ጊዜ ስሚኝ እኔ ይኸውልሽ ሲጀመር እኔ ካሜራ አስቀምጬልህ አንዴ ስሚኝ አዳምጪኝ አንድ ጊዜ እኔ ለሱ እንዴት ላስቀምጥ እንዴት ቀለበል ላድርግላት ፈራውኝ ቀለበል ቃል ኪዳን ላድርግላት ፈልጋለሁ አለኝ እኔ ሳትኖሪ ካሜራ አስቀምጬ እንደዚህ ብዬ ለሱ ተንበርከከ እንደዚህ ብለህ አይኑን ከፈራክ ጨፍንና ንገራት ብዬ ለሱ እያስረዳኝ ነው እያሳየኝ ነው አስረዳሁት ከዛ አስረዳሁትና እሱ እንደዛ እንዲያደርግልሽ እኔ ካሜራ አስቀምጬ ልሄድ ነው አንቺ እስክትመጪ እየጠበቅን ነው እኔ ጨፍኜ ለሱ እያስረዳሁ ከመተሽ እንደመጣሽ እኔ ግራ ገባኝ እኔ ማለት ነው መጀመሪያ ለሱ እያስረዳ ያለው እንዳስተረጉምኩት ወይ ደግሞ እንደተረጉመልኝ ወይ ደግሞ ትርጉም በስለሺ አይ ትርጉም በሱመያ የሆነ አልፎ አልፎም ቢሆን ያመለጠ ሰማለሁ ማለት ነው የኔ ፍቅር የኔ ውድ ያ ወርቅ እንደ ዞማ የወረደው ጸጉርሽ ፉኛ ማለት አፍንጫ መሰለኝ እና እንደዚህ እንደ ስንደዶ የቆመው አፍንጫሽ ያ በረዶ የሚመስለው ጥርስሽ ምንድነው ይሄ ቁጭ ቁጭ ያለው አይንሽ በእነሱ ሽታ ይበሉ ምን ረሰውት መሰለኝ እንደሱ በእነሱ ነገሮች በሙሉ ተማርክ ያለው የኔ ውድ ካላንቺ መኖር አልችልም ብሎ ሻሩካን እንትን ያስራል ቀለበት ለሰልማን ኻን ያሳየዋል እንዴት እንደሚያስር ሻሩካን ማለት ነው ያኛ የቆመው ሰልማን እንበለውና ማለት ነው እና ሻሩካን ደግሞ እንደሚታወቀው ሴቶች በጣም ይወዱታል ሴቶች ይሞቱበታልና ይመጣና እንዲህ ሲያሳያል ሻሩካን የተንበረከከው ትመጣና ጣቷን ጥልቅ ታረጋለች እኔ ግራ ይገባኝ ለምን አይነት እንጨፈንክ ስሜቱ ሌላ ነገር ላይ ነው ማለት በስሜት ሌላ ነገር ላይ አይኑን ያለበስካት መስሎ ነው አይኔን ለምን ጨፍና አይኔ እንደዚህ ፍጥጥ
አድርገህ እንደዚህ ነው ማድረግ ያለብክ ማለት እሷ ስትመጣ የኔ ውድ የኔ ፍቅር ብለን እንደዚህ ቀለበትን ጥልቅ አድርግላት አትለው? ምን አይነን አስጨፈነክን? እኔ ጥያቄ ግን ለማንኛውም እውነት አዩ አሳዘነች። እኔም ስሜታዊ ሆኜ ሰይድ እየተናገርኩ ነው መሰለኝ። ቢስሚላ እኔ ያገባኝም ለማንኛውም ማለት ነው ምንድን ነው መሰላችሁ፣ አሁን አዩ ናት ያሳዘነች። ለምን አሳዘነችሽ? ጣውንትሽ ናት ምናምን ልትሉ ትችላላችሁ። አሁን አዩ አላቃትም አታውቀኝም። አሁን ግን ከዚች ልጅ ጋር ይተዋወቃሉ፣ ጓደኛ ናቸው። አሁን አስቡት፣ ጓደኛው አሁን ይህኔ ስንት ሚስጥር ሊኖራት ይችላል።